ሰላም ጤና ይስጥልኝ። መዲ ይባላለሁ። እንኳን ወደ ቻናሌ በሰላም መጣችሁ። የዚህ ቻናል ዋና ዓላማው የክርስቶስ ኢየሱስን ፍቅር በዓለም ዙሪያ ሼር ማድረግ እና ከዛ ደግሞ በእግዚአብሔር ቃል እርስ በራሳችን ለመተናነጽ ነው። የቻናሉ ዋና ዓላማ ይሄ ነው። ዛሬ ይዤላችሁ የመጣሁት ቃል በጣም ባለፈው ሳምንት ልቤን ከባረከው ካሞቀው በጣም ካሞቀውና ካስደሰተኝ ከእግዚአብሔር ቃል ያገኘሁትን ከእናንተ ጋር ሼር ለማድረግ ነው። ይሄ ቃል የሚገኘው ዘዳግም 33 ከ13 እስከ 17 ነው። ያው ዘዳግም 33 መጨረሻው ሙሴ የእስራኤል ትራይብን ሰብስቦ የተናገረባቸው የበረከት ቃል ነው ያለው ከመሞቱ በፊት እና ስለ ዮሴፍ የተናገረው ቃል በጣም ልቤን አስደሰተው እና እሱን ቃል ከእናንተ ጋር ሼር ላደርግ ነው። እግዚአብሔር ያስተማረኝን ከእናንተ ጋር ለመካፈል ነው። እንደምትባረኩበት ምንም ጥርጥር የለኝም እና ያው እንጸልይና ሃሌሉያ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። እግዚአብሔር አባት ሆይ ይህንን ቃል በሚሰሙት ሁሉ ላይ እግዚአብሔር አባት ሆይ የቃሉ መንፈስ እንዲያገኛቸው በኢየሱስ ስም ጸልያለሁ። እግዚአብሔር አባት ሆይ ቃልህ እንደሚል ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው እንደሚል ጌታ ኢየሱስ ሆይ በኢየሱስ ስም መልካሙ መንፈስህ በዚህ ስላለ በጌታ በኢየሱስ ስም በአፌ ላይ አንተ ሃሌሉያ ስለምትናገር እግዚአብሔር ሆይ አመሰግንሃለሁ። ሙሴን ከአፍ ጋር እሆናለሁ እንዳልከው እግዚአብሔር ሆይ ከአፌ ጋር እንድትሆን በጌታ በኢየሱስም የስጋን የምድርን እግዚአብሔር አባት ሆይ ካንተ ያልሆነውን እንዳልናገር አባት ሆይ ለአንደበቴ ጠባቂ እንድታኖር በኢየሱስ ስም ጸልያለሁ። የዘላለም አምላክ ሆይ ልባችንን ለቃል ክፈተው። ያንተ ቃል ሁልጊዜ አዲስ ነውና በጌታ በኢየሱስም እያንዳንዱን ሰው እንዲያረሰርስ ጸልያለሁ። አባት ሆይ አመሰግንሃለሁ። ስምህ ይባረክ በኢየሱስ ስም አሜን። ቴንክ ዩ ሶ ማች። ያ በጣም ነው ቃሉ ደስ የሚለው። ሁላችሁም ከቻላችሁ ዘዳግም 33 13 እስከ 17 በአዲሱ ትርጉም ነው ማነበው እና ምን ይላል መሰላችሁ? ለዮሴፍ የተነገረ በረከት ነው እና ርዕሴን የቁጥቋጦ ሞገስ ብዬ ነው ርዕሴ የሰጠሁት ለእኔ ማለት ነው እና ቃሉን እናንብበው። ስለ ዮሴፍ ደግሞ የተባለው እንዲህ ነው። እግዚአብሔር ምድሩን ይባርክ፣ ድንቅ የሆነ ጠል ከሰማይ በማውረድ ከታች የተንጣለለ ጥልቅ ውሃ፣ ፀሐይ በምታስገኘው ምርጥ ፍሬ፣ ጨረቃ በምትሰጠው እጅግ መልካም ምርት፣ ከጥንት ተራሮች በተገኘ ምርጥ ስጦታ፣ በዘላለማዊ ኮረብቶች ፍሬያማነት፣ ምድር በምታስገኘው ምርጥ ስጦታና ሙላቷ፣ በሚቃጠለው ቁጥቋጦስ በነበረው በእርሱ ሞገስ፣ እነዚህ ሁሉ በወንድሞቹ መካከል ገዢ በሆነው በዮሴፍ አናት ላይ ይውረድ ይላል እና ይሄን የምናየው በቃ ሙሴ እንዴት በቃ ዮሴፍን በሚገርም በረከት ባረከው፣ በተለያየ ምድራዊ በረከት ባረከው። እኔ ግን ልቤን የነካኝ ምንድን ነው? በምድራዊ በረከት ብቻ ባርኮት አልቆመም። ምን አለው? በቁጥቋጦስ በነበረው ያ ሞገስ በዮሴፍ ላይ ይውረዳል እና በምድራዊ አሁን የተለያየ ምርቶች የተለያየ ምድር በምትሰጠው ሰማይ በሚሰጠው ጨረቃው በሚሰጠው ፀሐዩ በሚሰጠው ምርት ይባረክ እንደዛ ብሎ ብቻ አላቆመም። የቁጥቋጦ ሞገስ እንዲያገኘው ያ ሞገስ ደግሞ በዮሴፍ አናት ራስ ላይ እንዲወርድ ነው ሙሴ የበረከትን ቃል ያወጣበትና በእውነት ይሄ የቁጥቋጦ ሞገስ ምንድን ነው ብላችሁ ዘጸአት 3 ላይ ብታዩት ምንድን ነው በዛ ቦታ ለሙሴ የሆነለት ነገር። ሙሴ የቁጥቋጦ ኢንካውንተሩ ዳት በርኒንግ ቡሽ ኢንካውንተር ህይወቱ እንደቀየረ ያውቃል እና በዚህ በረከት ሲባርከው በእውቀት ነው የባረከው፣ በመንፈስ ቅዱስ ኢንስፓየርድ ሆኖ ነው የባረከው እና ምንድን ነው ያ የቁጥቋጦ ኢንካውንተር ለሙሴ ያደረገው ምትሉ ሁላችንም እንደምናውቀው ሙሴ በፊት በቃ ሙሴ በግ ጠባቂ ነበረ። የዩቱብን በግ ይጠብቅ ነበር አይደለ? ከዛ ግን ያ ከዛ ቁጥቋጦ ኢንካውንተር በኋላ ምን ሆነ? ከበግ ጠባቂ ወደ ነፃ አውጪነት። ስለዚህ ይሄ ቁጥቋጦ ኢንካውንተር ምንድን ያደረገው ሙሴ ከተራ ሰውነት ማለት ነው ተራ ሆኖ ከሚኖርበት ኖርማል ላይፍ ከሚኖርበት ዲቫይን ዲስራፕሽን መጣበት እና
እግዚአብሔር ወዳሰበበት ዓላማ አመጣው ማለት ነው አይደለ? ሌላ ለሙሴ ደግሞ ምንድን የሆነለት በዚህ ቁጥቋጦ ኢንካውንተር፣ በዚህ በርኒንግ ቡሽ ኢንካውንተር ሙሴ ሌላ የሆነለት ነገር ምንድን ነው? እግዚአብሔርን ድሮ በኢንፎርሜሽን ነበር የሚያውቀው፣ በኢንፎርሜሽን ሌቭል which means that ያዕቆብ የአብርሃም የይስሐቅ ያዕቆብ አምላክ እንደነበረ ነው የሚያውቀው እና እግዚአብሔርን ተዋወቀበት ማለት ነው። ሶ ይሄ በርኒንግ ቡሽ ኤክስፒሪየንስ also led him to a deep revelation to a personal ወደሆነ እውቀት አስገባው ማለት ነው አይደለ? ከዛ ደግሞ ሶስተኛ ምንድን ነው? እግዚአብሔር በልቡ ላስቀመጠለት ራእይ ሞገስን ሰጠው፣ ቦልድነስን ሰጠው በፈርዖን ፊት ለመቆም እንትና ኦፍ ኮርስ ሙሴ ተከራክሯል፣ ግን ያ ኢንካውንተር ጊቭ ሂም ስትሬንግዝ አቅም ሰጠው በፈርዖን ፊት ስለራዩ ለመቆም ማለት ነው፣ እግዚአብሔር ስለተናገረው ለመቆም። እና ዛሬ ምንድን ነው ምላችሁ መሰላችሁ? ጥሩ ነው በምድር ነገር መባረክ ጥሩ ነው፣ በተለያየ ነገር በጣም ሁላችንም እንፈልጋለን አይደለ? መባረክ ጥሩ ነው። ግን እኔ አሁን ይህንን ለምትሰሙ ሰዎች መጸለይ የምፈልገው የእግዚአብሔር መንፈስ በእውነት በዛ በቁጥቋጦ ሞገስ እንዲባርካችሁ which is በዚህ ቁጥቋጦ ሞገስ የተባረከ ሰው ለምድር ብቻ አይኖርም። የበለጠ ነገር በቃ እንደ እግዚአብሔር ልጅ ሆነን የምንገለጥበት ድነናል አይደለ? እግዚአብሔርን እናውቃለን አይደለ? ግን እግዚአብሔርን ካወቅንበት ደግሞ በላይ ሞር ዲፐር እንድንሄድ የሚያደርግ ዳት ኢንካውንተር ዳት አኖይንቲንግ በእኛ ራስ ላይ እንዲወርድ መጸለይ ይፈልጋለሁኝ። ለራእያችን እግዚአብሔር ለሰጠን በህይወታችን ዳረጉል ላይክ እኔ አሁን ስሜ መዲ ነው። መዲ ታረግልኛለች ብሎ መዲ ታረጋለች ብሎ እግዚአብሔር በልቤ ውስጥ ያስቀመጠው ያ መልካሙን ስራ የምሰራበት ሞገስ ያስፈልጋል እና እግዚአብሔር ይሄንን እንዲያደርግልን እንጸልያለን። ደግሞ በዚህ መሃል ክርስቶስ ኢየሱስ የግል አዳኛችሁ እንደሆነ የማታውቁ ማለት ነው፣ ኢየሱስን የማታውቁት በቃ በፈጣሪነት ብቻ የምታውቁ እግዚአብሔርን በፈጣሪነት ብቻ የምታውቁ ልጸልይላችሁ ፈልጋለሁ። እግዚአብሔር እንዲያስተዋውቃችሁ ራሱን ሙሴን እንዳስተዋወቀው በጌታ በኢየሱስም ራሱን እንዲያስተዋውቃችሁ መጸለይ ይፈልጋለሁ። ኢየሱስ ምን አለ መሰላችሁ? ማርቆስ አይ ብሊቭ 16 ላይ ማለት ነው። አይ ቲንክ እዚህ ጋር ጽፌዋለሁ። እንደው ማርቆስ 16 ኖ ማርቆስ 8:36 ስለሚላል ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ጥቅም አለው አለ፣ ምን ይጠቅመዋል አለ። እና በተለያየ በረከቶች ተባርካችሁ ሊሆን ይችላል፣ ግን ነፍሳችሁ ስለ ነፍሳችሁ ያ በረከት ምንም እንትን ሊያመጣላችሁ አይችልም። ምንም ፕሮፊት ሊያመጣላችሁ አይችልም። ሰው የሚድነው ሰው ነፍሱን የሚያድነው በክርስቶስ ኢየሱስ ክርስቶስ ኢየሱስን የግል አዳኙ አድርጎ ያወቀ ጊዜ ነው እና ለማታምኑ ሰዎች ይሄንን መጸለይ ይፈልጋለሁ እና እግዚአብሔርን እናመስግነው አይደለ? ሃሌሉያ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስምህ ይባረክ። የዘላለም አምላክ እግዚአብሔር አባት ሆይ በዚህ ውስጥ እግዚአብሔር ሆይ ይህንን ቻናል የሚያዩ ሰዎች ይህንን ፕሮግራም የሚያዩ ሰዎች በጌታ በኢየሱስም በቁጥቋጦ ውስጥ ባለ ሞገስ እንድትገናኛቸው ጸልያለሁ። እግዚአብሔር ሆይ እኔንም እንድትገናኘኝ ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ አንተን ካወቅን በላይ የምናውቅበት ሃሌሉያ ለሰጠህን ራእይ ደግሞ በቦልድነስ የምንወጣበት ዳት በርኒንግ ቡሽ ኤክስፒሪየንስ በጌታ በኢየሱስ ክርስቶስ በህይወታችን ላይ እንደ ሞገስ ሆኖ ሃሌሉያ በራሳችን ላይ እንዲወርድ ጸልያለሁ። የዘላለም አምላክ እግዚአብሔር አባት ሆይ አቅምን እንድትሰጠን እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ የሰው ልጅ ብቻ ሆኖ ከመኖር እግዚአብሔር አባቶ የሚያወጣ በግበግ ከመሽተት የሚያወጣ ያንተ ሞገስ በእያንዳንዱ ሰው ላይ በእያንዳንዱ ሰው አናት ራስ ላይ እንዲፈስ ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስም ያሰብክልን ያቀድክልን የምንፈጽምበት ሞገስ በጌታ በኢየሱስም በእኛ ላይ እንዲፈስ ጸልያለሁ። የዘላለም አምላክ ሆይ በኢየሱስም በዚህ ውስጥ ደግሞ እግዚአብሔር ሆይ አንተን የማያውቅ ሰው በፈጣሪነት ብቻ የሚያውቅ ሰው የዘላለም አምላክ ይሄ ሞገስ ሙሴን እንዳስተዋወቀው ከስም ጋር እንዳስተዋወቀው በጌታ በኢየሱስ ክርስቶስም እግዚአብሔር ሆይ ሃሌሉያ ለሰው ልጆች ወደ ሰጠው ወደ ኢየሱስ ክርስቶስ መተዋወቅ እንዲሆንላቸው ነፍሳቸውን ማዳን እንዲሆንላቸው አንተን አውቀው ነፍሳቸው እንድትድን
ኢየሱስን አብርተህላቸው ነፍሳቸው እንድትድን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አባት ሆይ አንተ መልካም አምላክ ነህ። በጌታ በኢየሱስ ክርስቶስ ማንኛችንም ደግሞ በምድር በረከት ብቻ እንዳንረካ እግዚአብሔር ሆይ በምድር ምርት እንዳንረካ ምድር በምትሰጠው እንዳንረካ እግዚአብሔር አባት ሆይ fresh hunger for your spirit ጌታ ሆይ fresh hunger for your presence, fresh hunger for your word እግዚአብሔር አባት ሆይ በጌታ በኢየሱስ እንዲሆንልን ጸልያለሁ። እድሳት እንዲሆንልን ጸልያለሁ። የሰለለ ጉልበት ቢሆን እንዲበረታ ጸልያለሁ። እግዚአብሔር አባት ሆይ ለመማለል አይኖቻችን እንዲተጉ እግዚአብሔር ሆይ እንድትረዳን አመሰግናለሁ። ይሄ የቁጥቋጦ ሞገስ ይሄ የቁጥቋጦ ኢንካውንተር የሙሴን ሕይወት እንደቀየረ እግዚአብሔር አባት ሆይ እኛንም ከክብር ወደ ክብር እንዲቀይረን ወደ አሰብክበት እንዲያስገባን በኢየሱስ ስም ጸለይኩኝ። አባ ይህን ሁሉ በክርስቶስ ኢየሱስ ስም ጸለይኩ። ስምህ ይባረክ። ኢን ጂሰስ ማይቲ ኔም አሜን። ቴንክ ዩ ሶ ማች። ቻናሌን ስላያችሁ እንደተባረካችሁበት በጣም ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። ያው ኤቭሪ ተርስዴይ አዲስ ፖስት ይኖረኛል። በቃ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እግዚአብሔር ይባርካችሁ። ፊቱን በመፈለግ ይባርካችሁ። በጌታ በኢየሱስ እሱን በማለት ይባርካችሁ። እሱን በማገልገል አገልግላችሁ ባለመጥገብ፣ ጸልያችሁ ባለመጥገብ፣ ዘምራችሁ ባለመጥገብ በጌታ በኢየሱስም ወደ ዲፍረንት ግሎሪ እግዚአብሔር ያስገባችሁ። በጣም ነው የማመሰግነው ስላያችሁን። እግዚአብሔር ይባርካችሁ። ቴንኪው። እሺ መልካም ቀን።